Silken qaxaro pasportiyaga waatiri oytiyakone achi ubbaka bessana hanaysi biidoy bayraliya kiyidi deena gishshawu share polo koppilinke oottiyoga dogoppite. Pasportiya dumma qaxaruwa oyttanaassi dumma kompiitere keeshshawu miishshaa qanxxiyoogaappe intte son intte kushiyan de'iya ismarttifooniya woykkonne taache silkiya xaqqami uttiyogan waatidi worafaa oyttanaakkonne isteepen bessana days. keetaa ፎሎ oottidi doommite. ሌትስ ጎ ዛሬ እንግዲህ በቀላሉ እንዴት በስልካችሁ ፓስፖርት መሙላት እንደምትችሉ ነው ማሳያችሁ። ኢፓስ ፖርታል ላይ ተገቡና ማለት immigration.gov.et ላይ ተገባላችሁ። ከዛን እዚህ ጋር ሶስቷን ነጠብጣብ ትነኩና ከታች ዴስክቶፕ ሳይት ምትላለች እሷ ኦን መሆኗን አረጋግጡ። እጅግ በጣም ቀላል ስለሚሆን ማለት ነው። ከዛን እሱ ኦን ከሆነ በኋላ ጌት ስታርትድ ሚል አለ። እዚህ ላይ የዩዘር አካውንታችሁን ታስገባላችሁ ማለት ነው። ከዛ በፊት ግን immigration.gov ላይ እንዴት ሬጂስተር መሆን እችላለሁ ለሚለው ደግሞ በሌላ ቪዲዮ ሰራላችኋለሁ። ግን መጀመሪያ አካውንት ያስፈልጋችኋል፣ ሬጂስተር ማድረግ አለባችሁ። ያን ስቴፕ እንግዲህ ለእናንተ ትቻለሁ። ግን ግልጽ ካልሆነ እንዴት ሬጂስተር እንደምታደርጉ ግር የሚላችሁ ከሆነ እሱ ላይም ቪዲዮ እሰራላችኋለሁ። ኦልሬዲ እኔ አካውንት ስላለኝ በአካውንት ይገባለሁ። ያው እዛ ሬጂስተር ስታደርጉ ግዴታ ስልክ ቁጥር ስለምትጠቀሙ እዛ ስልክ ቁጥር ላይ ኦቲፒ እንዲልክላችሁ ታዙታላችሁ። ሴንድ ኦቲፒ ትሉታላችሁ ማለት ነው። ቁጥሩን ከራሱ አውቶማቲክ ወደዛ ስቴፕ ያመራችኋል። ከዛም ባለ 6 ዲጂት ሜሴጅ ይልክላችኋል። እሱ ሜሴጅ ያው እዚህ ጋር አላሳያችሁም። እሱን ትሞሉና ቀጣዩን ስቴፕ አሳያችኋለሁ። ይሄው እንደምታዩት እንግዲህ ስንት አይነት እንትኖች አሉ፣ አገልግሎቶች አሉ። ኦሪጂን አይዲ እና ፓስፖርት፣ ሌሎቹ ግን ገና ከሚንግ ሱን ይላል። ስለዚህ ፓስፖርት የሚለውን አማራጭ ትነካላችሁ። ፓስፖርት የሚለውን አማራጭ ትነኩና አሁን እየሞላ ያሉት የእድሳት ስለሆነ የሁለተኛውን አማራጭ እጠቀማለሁ ማለት ነው። አንደኛው አማራጭ ኢዝ ዚስ ዩር ፈርስት ታይም፣ ይህ ለመጀመሪያ ጊዜ ነው እያመለከታችሁ ያላችሁት ወይ ይላችኋል። አዲስ ፓስፖርት ከሆነ እሱን አማራጭ ትነካላችሁ። አሁን ግን እየሞላ ያሉት የእድሳት ስለሆነ የሁለተኛውን አማራጭ ሃቭ ዩ ኤቨር ሄልድ አን ኢትዮጵያን ፓስፖርት የሚለውን ሁለተኛውን አማራጭ እጠቀማለሁ። ከዛን ተርምስ እንደ ኮንዲሽን አለ፣ አይ አክሰፕት ብላችሁ ኔክስት። ይህ ፎርም የሚሞላው ለአዋቂ ነው ወይስ ለልጅ ይላችኋል። ለአዋቂ ነው። እናንተ ለልጅ የምትሞሉ ከሆነ ለልጅ ትሉታላችሁ ማለት ነው። ሪዝኑ ምንድን ነው የሚለውን ደግሞ እዚህ ጋር ይጠይቃችኋል። እዚህ ጋር የምትሞሉት እንግዲህ ቅድም ኦልሬዲ ፓስፖርት አለኝ ብዬ የለ ወይ ኤክስፓየርድ ሆኖ ወይ ሎስት ሆኖ ወይ ደግሞ ዳሜጅድ ሆኖ ወይ ደግሞ ፐርሰናል ዲቴል ከማስተካከያ ተፈልጎ ወይ ደግሞ በቪዛ ምክንያት ወረቀቱ 32 ገጹ አልቆ ሊሆን ይችላል ማለት ነው። እኔ አሁን ዶክመንቱ ኤክስፓየርድ አድርጎ ነው ለሚሞላው አካል ይሄው ዶክመንቱ ቀኑ ደርሶበት ነው ኤክስፓየርድ ሊያደርግ። ኔክስት ከ9ኙ 3ኛ ስቴፕ ላይ ደርሰናል። ፈጠን ለማለት እሞክራለሁ። አፕሊካንት አይደንቲፊኬሽን ይላል። ይህ ማለት የአመልካቹ መለያ ማለት ነው። ስለዚህ በምን ለየው አይደንቲፊኬሽን ታይፖች ተቀምጠዋል። እዚህ ጋር ምን ተቀመጡላችሁ? ሬዚደንት አይደንቲፊኬሽን ነምበር፣ ኢትዮጵያን ፓስፖርት፣ ገቨርንመንት አይደንቲፊኬሽን ነምበር እና ፋይዳ የመኖሪያ ሊሆን ይችላል፣ የቀበሌ ማለት ነው። እንዲሁም ፋይዳ ሊሆን ይችላል እና ኢትዮጵያን ፓስፖርት። አሁን ኦልሬዲ ፓስፖርት ያለው ሰው ስለሆነ እያመለከትኩለት ያለሁት ኢትዮጵያን ፓስፖርት የሚለውን እንደ መለያ መጠቀም እንችላለን። እዛ ልክ ይህን ስንሞላ ከዛ አይደንቲፊኬሽን ነምበር ማለት የሰውየው የፓስፖርት ቁጥሩ ሊታደስ አይደለ፣ የነባሩ ፓስፖርት ቁጥር እዚህ ጋር ከታች እዚህ ቦታ ላይ ይገባል። አይደንቲፊኬሽን ነምበር የምትለው ቦታ ላይ ይገባል። ዙም አድርጌ ላሳያችሁ። አይደንቲፊኬሽን ነምበር ማለት ቁጥሩ። ፋይዳ ከሆነ ደግሞ እዚህ ጋር የመረጣችሁት ፋይዳ ከሆነ የፋይዳ 16 ዲጂት እዚህ ጋር ታስገባላችሁ ማለት ነው። ከዛም ፈርስት ኔም እዚህ ጋር ጥንቃቄ ማድረግ አለባችሁ። እዚህ ጋር የምትሞሉት ነው። በኋላ ውይ ያለን ተሳስቼ ነው የዕለቱ የቀጠሮ ቀን ሄዳችሁ ተሳስቼ ነው የምትሉት ተቀባይነት የለውም። ስለዚህ እዚህ ጋር ስትሞሉ ፈርስት ኔማችሁን በአማርኛ በእንግሊዝኛ፣ የአባታችሁን በአማርኛ በእንግሊዝኛ፣ የአያታችሁን በአማርኛ በእንግሊዝኛ። ቀጣይ ደግሞ ስለ ጾታ ነው። ጾታ ሴት ወንድ ነው ያለው። ከዛን የበርዝ ዴት የሚለው እንግዲህ በሁለት አማራጭ ተቀምጦላችኋል። እናንተ የምታውቁት የአበሻውን ካላንደር በአበሻ ካላንደር ያለውን ከሆነ ኢትዮጵያን ትሉታላችሁ። በፈረንጅ ካወቃችሁ ደግሞ ግሪጎሪያን ትሉታላችሁ ማለት ነው። ስለዚህ በሁለቱ አማራጭ ተቀምጧል። ራሱ ካልኩሌት አድርጎ እዚች ጋር ኤጅ ወይ ደግሞ እድሜ የምትለዋን ራሱ ካልኩሌት አድርጎ አውቶማቲክ ይሰራዋል ማለት ነው። ቤዝድ ኦን ዩር በርዝ ዴት ነው እንግዲህ የሚሆነው የሚሰራው አውቶማቲክ ማለት ነው። ሪጅን ኦፍ በርዝ የት ነው የተወለድከው ይላችኋል።
ሪጅኑ ኦሮሚያ፣ አማራ ወይ ደግሞ ሌሎች ትግራይ የተመሳሰሉ ክልሎች ኦልሬዲ ሊስት አውት ይደረጋሉ። እዚህ ጋር ስትነኩት ሁሉም ክልሎች አሉ። ስለዚህ ክልላችሁ መጥቀስ ነው ማለት ነው። ከዛም ፕሌስ ኦፍ በርዝ ማለት ከተማ ነው የምትጠቅሱት። እዚህ ጋር እንግዲህ አዲስ አበባ፣ አዳማ፣ ቢሾፍቱ፣ አሊያማ፣ ባህር ዳር፣ መቀሌ ልትሉ ትችላላችሁ ማለት ነው። እዚህ ጋር ግን ክፍት መሆን አይችልም፣ ክፍት ማድረግ አችልም። ከዛም በርዝ ሰርቲፊኬሽን ነምበር ያለ እሱ ግዴታ አይደለም። ቁጥሩም ባትሞሉትም ችግር የለውም፣ ኦፕሽናል ነው። ብትሞሉትም ደግሞ ሞር ይመረጣል፣ ግን አስገዳጅ። ኦኩፔሽን የሚለው ደግሞ የስራ ሁኔታችሁን ነው የምትሞሉበት ማለት ነው። ምንድን ነው የስራ መሐንዲስ ናችሁ፣ የቤት እመቤት ናችሁ፣ ወይ ደግሞ ዶክተር ናችሁ የሚለውን ማለት ነው። እሱ ራሱ ልክ ስትነኩት እንደዚህ ዝርዝር ያስቀምጥላችኋል። ከዝርዝሮች ውስጥ እናንተ የስራ ድርሻችሁን መሙላት ነው ማለት ነው። ትሞላላችሁ። ከዛን ወደ ቁመት ይጠይቃችኋል። ቁመት ግዴታ አይደለም፣ ግን መሙላት ብትሞሉ የተመረጠ ይሆናል። ከምታውቁት ከሆነ ማታውቁት ከሆነ ግዴታ አይደለም። የአይን ከለር፣ አይ ከለር ማለት የአይንን ቀለምና እንዲሁም የፀጉር ቀለም ሁለቱ ግዴታ ናቸው። ለምን ኮከብ ያለባቸውን ማለፍ አይችሉም፣ ኔክስትም አያስደርጋችሁም። እና እንግዲህ ይሄንን ያው ፐርሰናል ዲቴይል ስለሆነ ለእንትኑ የነገርኳችሁ እንጂ ያው ከፕራይቬሲ አንጻር ስሙን እዚህ ጋር እየጻፍኩ አላሳያችሁም። እና ስቴፖቹ እነዚህ ናቸው። ልክ ያው ይህን ሲጨርሱ ራሱ ወዴት ይወስዳችኋል? ኔክስት አርጉኝ ይላችኋል። ስለዚህ እቺ ስቴፕ ስሪ ላይ ያለችውን ሞላ አድርጌ ወደ ኔክስቱ ደግሞ ምን አለ የሚለውን አብረን እናያለን። ወደ ስቴፕ 4 ደርሰናል። እንግዲህ ስቴፕ 3 ላይ አንድ መነገር ያለበት ነገር አለ። የዘለኩት ምንድነው ሜሪድ የጋብቻ ሁኔታ፣ ሜሪጅ ስታትሱ የጋብቻ ሁኔታ ነው። እዛው እንግዲህ ፐርሰናል ዲቴይል ላይ ሜሪጅ ስታትስ ግዴታ ነው። ያገባ ያላገባ የፈታ ሊሆን ይችላል። ብቻ ግን ያንን ስትሞሉ ግን ዶክመንት እንዳለ እርግጠኛ ሁኑ። ለምሳሌ ሜሪድ ካላችሁ መጨረሻ ዶክመንቴሽን ስቴፕ 9ኛ ስቴፕ ሚን 7ኛ ስቴፕ ላይ ምን ይጠይቃቸዋል? ዶክመንቴሽን ይጠይቃቸዋል። ስለዚህ እዚህ ጋር የሞላችሁትን እዛ ጋር ይጠይቃቸዋል። ያንን ማዘጋጀት እርግጠኛ ሁኑ። ካልሆነ ግን ዶክመንት ከሌለ ስለማያሳልፋችሁ ወይ ሲንግል ብላችሁ ማለፍ ነው። ፍቺም ከሆነ የፍቺ ወረቀት ያስፈልጋችኋል፣ እዛ ጋር ስለሚጠይቃችሁ ብዬ ነው። እሺ ለማንኛውም ወደ ስቴፕ 4 እንምጣ። ስቴፕ 4 እንግዲህ አራተኛው ክፍል ላይ እንደምታገኙት የአድራሻችሁን የት እንደምትኖሩ አሁን ያላችሁበትን አድራሻ የምትጠቅሱበት ነው። ሪጅን ትጠቅሳላችሁ። ሲቲ አለቀ በቃ። ሪጅን እና ክልሉንና ከተማውን ከጠቀሳችሁ በቂ ነው። ዞን፣ ወረዳ፣ ቀበሌ የሚለውን መሙላት ግዴታ አይደለም፣ ግን እንደ አማራጭ መሙላት ትችላላችሁ ከፈለጋችሁት ማለት ነው። ሌላው እዚህ ውስጥ ደግሞ ምን አለ? ሆም አድሬስ። ሆም አድሬስ ማለት ልዩ ስሙ የቦታው አካባቢው ልዩ ስም ምን ይባላል የሚለውን ዝም ብላችሁ ባዶ እንዳይሆን መሙላት አለባችሁ። ምክንያቱም ኮከብ ስላለው ኮከብ ያለው ደግሞ ስለማያልፍ መሙላት ግዴታ ነው ማለት ነው። እንግዲህ ግልጽ ያልሆነ ነገር በኮሜንት ጠይቃላችሁ። ፈጠን ብሎ ሁሉንም ስቴፕ በፍጥነት ለማዳረስ ነው። ግልጽ ያልሆነ ነገር ካለና እንዲሞላላችሁም ከፈለጋችሁ ደግሞ እኔ ልረዳችሁ እችላለሁ እና ዲኤም ልታደርጉልኝ ትችላላችሁ። ይሄን እነዚህ ፐርሰናል ዲቴይል ስለሆኑ ሞላና ኔክስት ላይ ምን እናገኛለን የሚለውን አብረን እናያለን። ወደ 5ኛ ስቴፕ ደርሰናል። እንግዲህ 9 ስቴፕ ነው የሚጠበቅብን ብያችኋለሁ። 5ኛው ምንድነው የሚለን? ኮንታክት ዲቴይል፣ ያ ማለት ስልክ ቁጥራችሁ የምታስገቡበትና ኢሜይላችሁን።